السلام عليكم ورحمة الله وبركاته. ود يا سلتي حلابات توب تكتاتيوش بملو سلام ناتشو امان كله سلام علنو እስቲ ዛሬ ማስረዳችሁ ነገር ዜኒ ለዜኒ መሰለን አሁን ምን እናረጋለን ብዙ ሰዓት ዜኒ ካርድን ሞላለን ለመጃን ቀሪውን ወይት እንወሰደው እንላለን ዜኒ ሸሪካው ራሱ ሊበላው ይችላል ስለዚህ ወደ አንዱ ጋር ለመላክ አንዱ ዜኒ ወደ አንዱ ዜኒ ጋር ለመላክ ምንና ምን ያስፈልጋል እንዴት አድርገን መላክ እንችላለን ብዙዎቹ የተቸገራችሁበት ጉዳይ ሊሆን ይችላል ይሄ ነገር ማለት ነው እና እሷን በቀላሉ አስረዳችኋለሁ እንዴት እንደሆነች ቪዲዮን ቀጥታ ተከታተሉን ሲቀጥል እስቲ ሁላችሁ ላይክ ሼር ሰብስክራይብ በማድረግ ተባበሩን ምንም ነገር እኮ አይፈጅም እኛ አዳዲስ ነገሮችን እናስተዋውቃችኋለን እናንተ ደግሞ ሰብስክራይብ እና ላይክ ሼር በማድረግ ተባበሩን እመቻችሁ ወደ ቪዲዮ በቅድሚያ ማለት ማወቅ የሚገባ ነገር ቢኖር ከስልካችሁ 10 ብር ብቻ ካለው መላክ አይችልም ምክንያቱም 20 ካለ 10ን ሊልክላችሁ 10ን አስቀምጥና 10ን መላክ ትችላላችሁ ለምን ከስልኩ ውስጥ 10 ብር ካለ 10 ሪያል ካለ መላክ አይችልም የግድ ወደ 15 ወይም 20 ከዛ በላይ መኖር አለበት እና ቀጥታ ወደ ቪዲዮ ስንገባ ደግሞ ወደ ሪሳላ ውስጥ እንገባና ከዛ ያው በላይኛው ምን ብለን እንጽፋለን 2702 ብለን እንጽፋለን ከላይ እሺ ከታች ደግሞ ቲ ካፒታል መሆን አለበት ቀጥለን ምን እናረጋለን እኔ ቁጥር አስፈላጊ አይደለም ቁጥር ቢያስገባ ያሉት ቁጥሮችን ታገባላችሁ ሳውዲ 05 ብላችሁ ያን ያለውን ማለት ነው ሪቀት ሰጣችሁት 05 ብላችሁ እንዲካዝ ይሆን መሰለን እኔ ዝም ብዬ ለማስገባት ፈልጌ ነው ቆይ ይሄ ግን ማቀው ቁጥር አይደለም በነገራችን ላይ ዝም ብለን እንዲ አድርገን እናገባለን ቁጥሩን ከሞላን በኋላ የዜኒ ጋር ነው የሚልከው ይሄ ነገር እኔ ዝም ብዬ ቁጥር ነው ይሄ ቁጥር ማለት ነው ከጨረስን በኋላ ቁጥሩን ካስገባን 05 ብለን ጀምረን ከጨረስን በኋላ ምን እናረጋለን ሪቀት እንሰጣውና ስንት ብር መላክ እንደፈለግን 10 ሊሆን ይችላል 10 ትጽፋላችሁ የፈለጋችሁት እሱ ከጻፋችሁ በኋላ ቀጥታ ምን ታረጋላችሁ ሴንድ ታረጉታላችሁ ሴንድ እቺትን ኦኬ ትላላችሁ ማለት ነው ኦኬ ስትሉት ለዛ ሰው ቀጥታ ሄዶ ብሩ ካርዱ ይደርሰዋል ለማለት ነው በያላችሁበት ሰላማችሁ ብዛ እና ላይክ ሼር በማድረግ ቤተሰብ ይሁኑ አበረታቱ ሰውን ገና አዲስ ነው የጀመርነው አዲስ ነው የገባነው ወዳችኋለሁ እና ቀጣዩ የተለያዩ ትምህርቶች እንዲደርሳችሁ ከፈለጋችሁ ላይክ ሼር ሰብስክራይብ በማድረግ ይተባበሩን ይመቻችሁ መልካም ጊዜ